የግብጽ የከበባ ቀለበት። ግብፃውያን የቀጠናው ሀያልነታቸውን ለማስጠበቅ ከላይ ታች እያሉ ነው። በሀያልነታቸው ላይ የተደቀነው አደጋ አድርገው የሚቆጥሩት ደግሞ የኢትዮጵያ የሰላምና መረጋጋት የእነሱ ውድቀት አድርገው በመውሰድ ለብዙ መቶዎች የውጭ ፖሊሲያቸው አድርገው ሲሰሩበት ነው የኖሩት። የኢትዮጵያ መረጋጋት የውሃ ምንጫችንን አባይን ያሳጣናል ከማለት አልፈው የአካባቢውን ሀያልነታችንን ጭምር ይወስድብናል፣ በአረቡ ዓለም ያለንን ተደማጭነት ያኮስስብናል በሚል እምነት ካሳደሩ ውለው አድረዋል። በመሆኑም የኢትዮጵያን ሰላም መንጠቅ የማይፈነቅሉት ድንጋይ ያለ አይመስልም። ግብጽ በአረቡ ዓለም ሰው ኃይል አቅርቦት በከፍተኛ ሁኔታ የምሁራን፣ የምህንድስና፣ በሕክምና እንዲሁም በፖሊስ ሰራዊት በሁሉም በሚባል ሁኔታ የምትሰራ ሲሆን በዓለም ላይ ባሉ ድርጅቶችና መገናኛ ብዙሃን የአረብ ውክልናን በመያዝ የሚሳተፉ ሲሆን በተባበሩ መንግስታት፣ በዓለም ባንክና በዓለም ገንዘብ ድርጅት ከፍተኛ ኤክስፐርቶችና የፋይናንስ ባለሙያዎች ያሏት ሲሆን የአረቡ ዓለም የበላይነቷን በእነዚህ የሰው ኃይል ስብጥሯ የሚነሳ ሲሆን ይህም የአረብ ሀገራት መሪ ነኝ እንድትል ያስቻላት ሁኔታ ፈጥሯል። በአረቡ ዓለም ሀገራት በትንሽ የተፈጥሮ ሀብትና ድህነት ውስጥ ያለች ቢሆንም ግብርና ምርቶች በማቅረብ የአረብ ሀገራትን የምግብ አቅርቦት በመሸፈኗ ሀብታሞቹ አረቦችም ረብጣ ዶላር ለግብጽ በመስጠት ድጋፍ የሚያደርጉላት ሲሆን ግብጽም ራሷን የአረቦች ጠባቂ በማድረግ ለረጅም ጊዜ የቆየ ሲሆን አሁን የአረብ መሪዎች እኛንን የሚል በሳዑዲ አረቢያ ከባድ ፉክክር የመጣባት ሲሆን ይህንን መቋቋም የተሳናት ግብጽ የመካከለኛው ምስራቅ ሀገራት ዋነኛ ችግር የንጹህ ውሃ አቅርቦት መሆኑን ተረድታለች። ሀገሪቱ ራሷን የንጹህ ውሃ አቅራቢ በማድረግ የአባይን ውሃ ለጎረቤቶቿ በቦይ በማስተላለፍና በወንዙ አካባቢ የመሬት አቅርቦት በመስጠት የወተት ምርት የሚሰጡ የሳር ዝርያዎችን እንዲያለሙ በማድረግ በእጅ አዙር የውሃውን ደህንነት ከራሱ አልፎ ለሌሎች እንዲገቡበት በማድረግ የቀጠናውን የውሃ ችግር የበለጠ በማወሳሰብ ለራሷ የፖለቲካ አጀንዳነት እየተጠቀመችበት እንደሆነ ይገለጻል። ይህ የግብጽ ፍላጎት በሚገታ መልኩ ኢትዮጵያ ታላቁን የህዳሴ ግድብ መገንባቷ የግብጽ የውሃ አቅርቦት በማስተጓጎል የውሃ ቁጥጥር ከራሷ ውጪ እንደሆነ ለሌሎች ሀገራት እንዲረዱ ያደረገች በመሆኑ በእጅጉ ያበሳጫት ግብጽ የህዳሴውን ግድብ ለማስቆም ያልፈነቀለችው ድንጋይ ባይኖርም የኢትዮጵያውያን አልበገር ባይነት ወደ ፍጻሜው በመምጣቱ በአባይ ወንዝ የምትሰራውን የፖለቲካ ሸፍጥ መቀልበስ ማመን የተሳናት የመሰለችው የፈርዖኖቹ መዲና ካይሮ ሌላ የተንኮል ድር በመፍጠር ላይ ትገኛለች። በኢትዮጵያ መንግስትና ህዝብ እየተቀነቀነ ያለው የባህር በር ጥያቄ ባለ በሌላ አቅሟ ለማሰናከል ቆርጣ ተነስታለች ነው የሚባለው። ለዚህም ይመስላል በኢትዮጵያ ጎረቤቶች መርህ አልባ የሚባሉ ግንኙነቶችን በመፍጠር ከሶማሌ መንግስት ጋር ስትደንስ የከረመችው ካይሮ በሶማሊያና በኢትዮጵያ እርቅ መውረድ የተበሳጨ ፊቷን ይዛ በአስመራ ጎዳናዎች ላይ እየታየ ሲሆን የኤርትራ መንግስት ኢትዮጵያን የሚጠላ ጥላቴ በሚል መርሁ ምን ከጀ ብሎ የተቀበላቸው ሲሆን ኢትዮጵያን ጥሉ እንጂ እኛ ሁሉ የናንተ ነው በሚል ቃል ተግባብተው የተመለሱት የካይሮ ሰዎች የኤርትራ መንግስት ቃል ብቻ ኢትዮጵያን አያስቆም የሚል ግምት አሳድረው ይመስላል ሰሞኑን በመሪያቸው በኩል ወደ ጅቡቲ ብቅ ብለው የኢትዮጵያን ጎረቤቶች እንዴት ናችሁ ያሉ ሲሆን የባህር በር ይገባኛል ጥያቄ የኔ ሞት ነው ብላ የምታስበው ጅቡቲ ነገሩን እስኪ እንነጋገርበት ያለች መሆኑ ታውቋል። ጅቡቲ የኢትዮጵያ ገቢ ወጪ ንግድ 90 በመቶ የሚተላለፍባት ሲሆን ኢትዮጵያን የባህር በር ካገኘች ይህ ጥቅሜ ይቀርብኛል የሚል ስጋት ያላት ሀገር ስትሆን እናንተ የባህር በር ስትሉ እኔ የት ልሄድ እንደምችል እዩ የሚል ለኢትዮጵያ ማስጠንቀቂያ ለመስጠት የታለመ ነው የተባለ ሲሆን ይህ የኢትዮጵያ ሹማምንት ክፉኛ ያበሳጨ ነው ተብሏል። የመንግስት ሰዎችም የባህር በር ጥያቄያችን ትክክል መሆኑን የሰሞኑ የጅቡቲ ድርጊት እንደማሳያ በመውሰድ ግብጽና ጅቡቲ ይረግባል ብለው የሚጠብቁትን የባህር በር ነገር ጭራሽ ግሎ ወደ ረመጥነት እንዲቀየር እየሰሩ ይገኛል። ግብጽ የኢትዮጵያ የባህር በር ጥያቄ የሞት ያህል የቆጠረችው ሲሆን በተለይም የኢትዮጵያ መጠናከርና በመከላከያ ረገድ የባህር ኃይል የሚሰጥ በንግድ በኩልም የገቢ ወጪ ንግዷን የሚያሳልጥ መሆኑ ለተጨማሪ ጉልበት የሚሆናትና በአባይ ወንዝ ላይ ተጨማሪ ግድቦችን በመገንባት የቀጠናውን ቁልፍ ሀገር በመሆን በንጹህ ውሃ ጥማት የሚሰቃዩትን የአረብ ሀገሮች በመሳብ የግብጽን ተፈላጊነት የሚቀንስ እንዲሁም በግብርና ምርቶች ላይ ስጋት ይፈጥራል በማለት ሳይቃጠል በቅጠል በሚል በኤርትራ በኩል የኢትዮጵያን መንግስትን የሚወጉ ታጣቂዎችን በመሳሪያና በገንዘብ እየረዳች ሲሆን በሱዳን በኩልም የአልቡርሃን ወታደራዊ አገዛዝ በማጠናከር በኢትዮጵያ ላይ የውክልና ጦርነት እንዲከፍት ለማድረግ ድጋፍ እያደረገች ሲሆን ከሰሞኑ ጅቡቲ በመገኘት በቀይ ባህር ላይ ለተወያየው መግለጫ የሰጠች ሲሆን በቀይ ባህር ጉዳይ ላይ ተወያይተን መግለጫ እንሰጣለን ያሉ ሲሆን
የባህር በር ጥያቄ የህልውና ጥያቄ ነው ያለው የኢትዮጵያ መንግስት ለጎረቤት ሀገራት በሰላማዊ መንገድ ወደብ ያስፈልገኛል የሚል ጥያቄ ማቅረቡን የገለጸ ሲሆን በሶማሌላንድና ሶማሊያ በኩል የንወያይ ጥያቄ የቀረበለት መሆኑን ገልጾ በጅቡቲ በኩል ለባህር በር የተሰጠ ምላሽ ያላረጋገጠው መንግስት በኤርትራ በኩል በቁጣ የተገለጸ ምላሽ የተሰጠው ሲሆን የኤርትራ አቋም በምላሹ በኢትዮጵያ ህዝብ ቁጣ የቀሰቀሰ ሲሆን አሁን ሁኔታው ተባብሶ የጦርነት ዝግጅት ላይ ናቸው በሚሉ ዘገባዎች እየመጡ ሲሆን በተለይም በማህበራዊ ሚዲያ አንቂዎች ሙሉ የጦርነት ይዘት ያላቸውን ዝግጅቶች በኢትዮጵያና በኤርትራ አክቲቪስቶች እየተሰጡ ሲሆን ምናልባትም በሁለቱ ሀገራት ወደ ጦርነት እንዳያመሩ ተሰግቷል። የቀጠና ሁኔታ እንዲህ በተወሳሰበ ሁኔታ ውስጥ እያለ ነው እንግዲህ ግብጽ የጅቡቲ ነፍስ አባት ልሁን የሚል የአህያ ባል ከጅብ አያስጥል ምሳሌያዊ አነጋገሯን ይዛ ቀይ ባህር ዳርቻ ላይ እየተገኘችው በመብራት በውሃ ከኢትዮጵያ ጋር በእጅጉ የተሳሰረችው የኢኮኖሚ ተጠቃሚ የሆነችው ጅቡቲ ከኢትዮጵያ ጥላት ከሆነችው ግብጽ ጋር ማበሯ ለኢትዮጵያ ሰዎች የማይቆረጠም አሮሎ ከሆነባቸው ቆይቷል። በመሆኑም ጅቡቲ ይህን ድርጊቷን እንድትታቀብ ተደጋጋሚ ማስጠንቀቂያ የሚመስሉ ነገሮች ከኢትዮጵያ ባለስልጣናት እየደረሳት ሲሆን በጉዳዩ ላይ እንወያያለን የሚል ደበስበስ ያለ መግለጫም ሰጥታለች። በመሆኑም የጅቡቲ ጉዳይ እዚህ ደረጃ ላይ መድረሱን እስከ መቼ ድረስ ነው የምንታገሰው የሚል የህዝብ አስተያየት ያለ ሲሆን በኢትዮጵያ መንግስት በኩል ተጨማሪ የወደብ ልማቶችን በመክፈትና እንዲሁም የኬንያ የሶማሊያና የፖርት ሱዳን ወደቦችን በተጨማሪነት በማልማት እንቅስቃሴ ውስጥ እገባለሁ የሚል አጀንዳ ያለ ሲሆን በኢትዮጵያ ህዝብ በኩል ግን ዋና አጀንዳችን አሰብ ነው። በመሆኑም ተፈጥሯዊ የሆነውና ታሪካዊ ወደባችንን አሰብን ማስመለስ አለብን የሚል ጠንካራ የሆነ አስተሳሰብ በህዝብ ውስጥ ያለ ይመስላል። የዛሬን አበቃን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዋዩ ወሬ መልካም ብሩህ ቀን። እናመሰግናለን።